ሰርፍ በሚጀመርበት ጊዜ በመጀመር ነህው ሲጀመር ጁርማ እንደሚጀምረው ሆኖ ዒልም ሰርፍ በሚጀመርበት ጊዜ ቢና ይጀምራል። ከዛ የተባለ ይቀጥላል። ጁርማ ላይ ነህው ላይ ጁርማ ተቆርጦ ከዛ ደግሞ ሙልሐ የተባለ እንደሚከደው ነው። እዚህ ኪታብ ደግሞ ከሌሎቹ የሰርፍ ኪታቦች የምትለየው በእንትን በሕስ የምታደርገው አፍዓል ላይ አፍዓሎች ላይ ብቻ ነው። በእርግጥ ሰርፍ ሁሉም ላይ ይገባል። ስምም ፊዕልም ላይ የሚገባ ነበር። ግን እቺ እንትን የምትልበት አሁን እንዳልኩት ዒልም ሰርፍ ላይ ነው። ኢዕለም አሉ ብለው ጀመሩ። ኢዕለም የሚባለው የሚነገረው ነገር ቀጥሎ ያለው አምረ ሙሂም መሆኑን ሲያሳይ ነው ይላሉ። ተናጋሪው ኢዕለም ካለ ቀጥሎ የሚነገረው ነገር ሙሂም እና አስፈላጊ የሚባል ነገር ነው። ንቃት ይፈልጋል ማለት ነው። صدر كتاب به تنبيها على أن ما يذكر بعده مما يعتنى بشأنه ويهتم بتحسينه وذلك لأن العاقل لا يأمر بعلم بشيء غير معتنى بشأنه ታዲያ ኢዕለም ያለው ለማን ነው? ለእያንዳንዱ ዒልም ከሱ ይገኛል ለሚባለው ሁሉ ለጥቂትም ለብዙም ማድረግ እንችላለን። ለሙዘከርም ለሙአነስም መሆን ይችላል። ይሄው ቃሉ ራሱ በቂ ስለሆነ أن أبواب التصريف 35 بابا የتصريف አብዋቦች 35 ናቸው። ባብ ማለት ነው ማለት 35 ናቸው። የማን የተስሪፍ تصريف ማለት እና ሰርፍ ማለት ልዩነት የለውም ይላሉ ሙተአኺሮች። ቁደማዎቹ تصريف እና ሰርፍን ይለያሉ። በእርግጥ ይሄን ቃል ስም ሆኗል። ዒልም التصريف ይባላል፣ ዒልም الصرف ይባላል። በእርግጥ ቃሉ ማዕናው ዚያደተል መብና ባለ ቁጥር ዚያደተል ማዕና ያለው ሆኖ የታወቀ ነው። ሰርፍና ተስሪፍ አንድ አይደለም ማዕናው የብዛት ነገር መለዋወጥ ምን ማዕና አለው? ሰርፍ ተሕዊል ነው። አንዱን ቃል ለብዙ ማዕና ተፈልጎበት መገለባበጥ ነው። ሳይደረብ የነበረውን ወደ ድሪቡ ወደ ضرب ወደ ضارب መድሩብ ያን መውሰድ ተስሪፍ የሚባል አይደለም፣ መሐወል ነው። ወላኪን ተስሪፍ የሚለው ከሰርፍ የተለየው ምን ሐይሱ ሉገቱ ሲታይ በምንድን ነው? ማዕናው የበዛ በመሆኑ ነው። ማዕናው የበዛ በመሆኑ ነው። አንዳንዶች ደግሞ ተስሪፍ የሚባለው ለእንትን ለጣሊቡ ሸክየው እንትን በርሻ አንድ ዝናምጣ ብሎ ይለዋል። ለምሳሌ ሰፈር ጀልል እስቲ ወዝን አምጣለት ይባል ማለት ከሸክየው በኩል ለደረሰየው ያንን እንዳመጣ መፈተኑ ተስሪፍ ይባላል። እንደው ዝም ብሎ ግን ያለው ነው ተሕዊል الأصل الوحيد إلى أمثلة مختلفة ከሆነ ግን ሰርፍ ይባላል ብሎ የሚፈስሩ አሉ። አላኩል 35 ናቸው አሉ። ሸክየው ይሄን ያድርጉ እንጂ ሌሎቹ ግን ወደ 56 አካባቢ አድርሰዋል። ይሄን ነው የተባለበት ሰዎች ደርሰንበታል ባሉት አቆጣጠር ነው። أي أنه أوزان الأفعال إلا الأسماء 35 وزن يعني كتاب خاص ببيان أوزان الأفعال عند الكتب إلا المصادر التي ستذكر تبعا للأفعال شغيون موصف فعل إنه مصدر سمن كواسب أقاتل مصدر إنه تكتفون ይህ እንግዲህ በሸክየው ፊደል ተከተል አኗኗር ነው። መጀመሪያ ሱላትይን 6 አድርገዋል አይደለ? መዚድ አለይሂን 25 አድርገዋል። ሩባዒን 1 አድርገዋል። መዚድ ሩባዒን 3 አድርገዋል። በአጠቃላይ ስንት ሆነ? 35 ሆነ። 35 ሆኖ ግን እንዳልኩት ሌሎቹ ያደረሱት ወደ 56 ድረስ ነው። ከዛ ተጥሲተቱን منها للثلاثي المجرد ስድስቶቹ እንግዲህ ከነዚህ አሁን ከተቆጠሩት ሱላትይ ሙጀረድ ለሚባለው በትክክል የተደረሰበት ነው። ሲተቱ منها ከ35ቶቹ ስድስቶቹ ለሱላትይን ሙጀረድ ነው። ሙጀረድ ማለት ምንድን ነው? ከዚያዳ ነፃ ለሆነ አስል ስለሆነ ማለት አስል ለሆነ አስል ብቻ ለሆነ የተደረገ ነው። ወከውኑ አብዋብ ሱላትይ ሙጀረድ ሲተተን በእትባለ አውዛን ሙዳሪ የሙዳሪውን ወዝኖች በማየት ስድስት ይሆኑ እንጂ ሱላትይ ሙጀረድ ተስባ ብቻ እኮ ነው። ግን ሙዳሪውን በማየት ለምሳሌ ሶስቶች አመንረውን ብለን ነው ወይ ፈዓለ ወይ ፈዑለ ወይ ፈዒለ ማዲው ከታይ ወላኪን ስድስት ሆነ ሙዳሪውን በማየት ነው። ለምሳሌ ፈዓል ተባለ አይደለ? አይነ ሙዳሪው መድሙም ሊሆን ይችላል ባበል አወል ነው። መድሙም ሊሆን ይችላል ባበል ታኒ ነው። መፍቱህ ሊሆን ይችላል ባበል ታኒ ነው። ፈዑለ ከሆነ ደግሞ ምንድን ነው? አይነ ሙዳሪው መድሙም ቢስተኒ እንደ ማዲ ፈዑለ ከተባለ ሐሱን አልነድል ይحسن ምንለው ይጋሉ ኸሚስ ነው ፈዑለ ፈዒለ ከሆነ ደግሞ አይነ ሙዳሪው መፍቱህ ሊሆን ይችላል ባበል ረቢዕ ማለት ነው። ወይም ደግሞ መፍሱል ሊሆን ይችላል ማዲው እንደ ማዲው ባበል ሳዲስ ነው። አሁን በተባለው እንግዲህ በተባለው አተፋፈር ስንት ሆነ?
ثلاثي مجرد سدست هون ما نم بمايت باعتبار أوزان المضارعي يمضارع الوزن أهم بالكو تتفاقل بمايت الباب الأول يمجمرው بابنا አይነት ከነዚህ ከስድስቶቹ فعل يفعل መታወቅ ደግሞ የቅደም ተከተሉ አኗኗሩ ባላቸው ሰዎች ዘንድ የመገለገል ብዛት ነው። ለምሳሌ فعل يفعل በጣም فعل يفعل ይበዛል ከفعل يفعل ኢታሊ አወልያውን ያገኘው ከዛ ቆየ ሹህራ አለው ባብ ከስድስቶቹ እንግዲህ ባበል አወል የሚባለው ይሄ ነው። ነፈረ የንሱሩ መውዙኑሁ ነፈረ የንሱሩ ያለው ነው። የማን የፈዓለ يفعل መውዙን ማነው ፈዓለ يفعل ተመዛኝ ነው ማለት ወይም የባበል አወል እንዳጠቃላይ ለፈዓለ يفعل ብቻ ተዛነብ ይወሩ ቢሆን ማነው የባበል አወል መውዙኑ ማነው ፈዓለ يفعل ነው ፈዓለ يفعل ነው ነፈረ የንሱሩ እንደምንለው موضوعه نصر ينصر እንላለን ለምሳሌ አክል እንጂ ይሄን ሁሉ የመጣ አሁን በተባለው ግን ይባላል ለምንድን ነው ግን እዚህ ቦታ ላይ ወደፊት ከሶላት ይጫሉ ከምሳሌ ሲያመጣ ከሌሎቹ መስተራክልን ያመጣል ሶላት ግን ሲሆን ወደፊት ማን ስድስቱ ሁሉ ሲቆጥር መስተራ ያመጣል ለምንድን ነው ከተባለ መስደርን ሶላት ሚሚ ካላደለ አሁን የተባለው ዳብስ ውስጥ አይገባም መስደርን ሚሚ ሲሆን ይዝዳብስ ነው ለምን ሰማይ ስለሆነ ሰማይ ስለሆነ እንነገር በርግጥ ሙታደብ ሲመጣ فعل ነው እንትን ቂያሱ ሙታደብ ነው የሱላሲ መስጠር ቂያሱ فعل ነው ረደን እንደምን فعل ቂያሱ መስጠር ሙአዳ እንደምን ባላንተ ይባልና እናሰራ የሱሪ መጀመሪያው ነው وعلم أن المصنف لم يتعرض للمصدر في هذه الأبواب الثلاثية لكونه سماعيا غير مندرج تحت الضابط إلا أن غالبا في فعل عندك غالب إنه فعل كون مصدر مندرج فعل منه فعل شهود فعل وفعل اللازم بابه فعل دالوني هون انجدي فعل بار فعل دي مسو مندرج فعلت ነው ያው እንግዲህ ሰው እና እንደው በሽታ ምናምን ሲሆን እንትን ይችላል ሚስተሩ እንዳጠቃላይ የመለየት እንትን አላቸው قال وعلامته باب الأول فدا باب الأول ملكته ምንድነው باب الأول ለምን አንድ ፊዕል ማወቅ እንዴት አድርገን እንትን ምንለው ምልክት የምንጠቀመው የሱ ምልክቱ አይኮን አይኑ ፊዕሉ መፍቱህ አይኑ ፊዕሉ መፍቱህ ነው እኛ ከስር እንደሆነ የሚያደርገው ነገር የለም ዶማ እንዳደረገው ነገር የለም ፈጥኖ አገኘው አይደለ ይሄን ነገር باب الأول ነው ማለት እንረዳለን باب الأول ነው ይሄን ነገር ማለትን እንረዳበታለን وعلامته أن يكون عين فعله مفتوحا في الماضي ومضموما في المضارع مضارع لا مضموم مطلع له ينقديه باب الأول مالته نكالن وبناؤه بناء እንግዲህ የሚሆነው አሁን የተባለው باب الأول እንደዚህ በእና መጀመሪያ ቃል ሲኖር باب الأول فعل يفعل لا تعديه مهم بغالبا لفعل يفعل ከሆነ ነፈረ አይደለም نصره الله ነው የምንለው نصره الله تلام لم يتعدى من فعل يفعل كائن يتعدى ويجعل لها يعني أن بناءه منقسم على قسمين الأول متعد وهو يكون ما يكون فهم معناه موقوفا على ذكر المتعلق مفعول يفعل ملل غالبا هنا بغير غالب دمو لازم هنا وقد يكون لازما لازم دون يشلل بتعدي هنا من دي تبالبني بتعدي هنا አይደለ نحو من تبلون حد من رغبت دي مفعول يوصل لك አይደለ نحن كما قالوا وبناءه للتعديد يكون لازم الجملة على مثال وقد يكون ايوه نصر زيد عمرا متعد لازم دم ሊሆን ይችላል خرج زيد خرج يخرج باب الاول كله ማዲው ላይ መጥቶ ሙዳሪው ላይ መድሙ ሆኖ እያለ ባበል አወል ነው خرج يخرج ولكن ምንድን ተደርጓል ላዚም ሆኖ መጥቷል خرج زيد መቼም ላዚምና ሙተዓድ የሚባለው መስደር ሳይሆን ቀርቶ ዶሚር እሱ ላይ መቀበል የሚችል ሲሆን አንድ ፊዕል ሙተዓድ የሚባለው መስደር ሳይሆን ቀርቶ ዶሚር ስለሚቀጥልበት የማይበላሽ ሲሆን አጭር ማተሪያው ነው መለየው ነው ፊዕሉ ላይ ዶሚር ተቀጥሎበት ይቀበላል መስደር አይደለም መስደር ከሆነ ላዚም ሆኖ ይቀበል ይችላል
ذهبه خروجه ትላለህ ላዚም ነው እያለ ግን መስደር ሳይሆን ዶሚር ቢቀጥልበት እሱ ላይ ማዕናው ከተበላሸ ሙተዓዲ ነው። علامة الشيء المعدة أن تصل ها غير مثل نحو قبل الله لله አሁን መስደር ሳይሆን ሀ ተቀጥሎበታል ሙተዓዲነት ምልክት ይላሉ ባላሽየው እና ላዚም የሆነበት አጋጣሚ አለ እንደተባለው خرج زيد ብሎ ዝም አልኩ ሙተዓለቀ ፊዕል አልተፈለገም የታለቀ ፊዕል አልተፈደለ አንተም ተባለ ታዲያ ደግሞ ለሁለትና ለሶስት የሚሆንበት አጋጣሚ አለ አንድ ሸይጥ ሙተዓዲ ሲባል ጭራሽ ላዚም ይሆናል ሙተዓዲ ሲባል ደግሞ ወደ አንድ ታዲያ የሚደረጋል ወደ ሁለት ወደ ሶስት ይሄዳል እንደነ ዓለም ወተሽል مثال المتعدي نحو نظر زيد عمرو نظر زيد عمرو مثال እንግዲህ ከብዙ ነገሮች አንደኛውን የምናይበት ነው አይደል ምሳሌ نظر زيد عمرو አልን በዚህ ሸይጥ ወዝና ሆነ ሲያበቃ ይሄ ማና ያዘውንም እንትን ያልመጣል ወምሳል ላዚም نحو خرج زيد ብሎ የምትሉት ነው ለምሳሌ አከለ ያኩሉ باب الاول متعدد ታደርጉት አከለ ዘይዱን አጣሙት ይላል ሙተዓዲ ነው ከተበ የክትቡ ደግሞ አለ باب الاول ከተበ ዘይዱን አልኪታበት ይላል ከተበው ሙተዓዲ አይደለም وبناء التعديد غالبا قد يكون لازما ይሆናል አሁን ተባለው ለመሆኑ ሙተዓዲ ማለት ምን ማለት ነው ወልሙተዓዲ هو ما يتجاوز فعل الفاعل ما يتجاوز فعل الفاعل ሙተዓዲ የሚባለው የፊዕሉ ማለት አንድ ድርጊቱ ነው አይደለም እሱ የሚያልፍበት ወደ ማን ወደ መፍዑል የሚሄድበት ما يتجاوز فعل الفاعل الى المفعول به ወደዛ ስራው የሚያልፍበት አይደለም ወደ የሚሰራው ይሄዳል መፍዑል ሆነ የሚባለው ነው ضرب زيد عمرو اجتمع القوم والامير بكرج كائنة ميالا لان متعدي وغير متساويان في نسب ما عدا المفعول به الى المفعول به هدا به ያለው ለምንድነው መፍዑል ሙጥለቅ ነው ማለት ነው መፍዑል ሙጥለቅ ለማለት ነው መፍዑል به በሱ የተሰራበት ከተባለ ድርጊት ያረፈበት አይደለም ضرب زيد عمرو ግን خرج خروج ለተወጥሉ የዚህ ሰዓትማ መፍዑል به አይደለም ዝም ብሎ መፍዑልን ሙጥለቅ ነው به ስትሉ ግን ሙቀየድ ነው አሁን ضرب زيد عمرو አሁን መፍዑል به ብሎ ተገድቦ ግን خرج خروجን ከተበ ኪታበተ ነሰረ መጥረብ ይሄ መፍዑል به አይደለም ከነሱም መፍዑል ሙጥለቅ ይባላል ወከለሙ الله ተክሊመን መፍዑል ሙጥለቅ ይባላል ማነው ይሄ ተውኪል ብቻ ነው ሌላ የለም ወላዚሙ ማላ የተጃወዙ فعل الفاعل ላዚም ግን ሲሆን የሰሪውን ስራ አያልፍም ሰውየው ሰራለ ምንድነው ሰራ ይባላል خرج زيد ወጣ ምንድነው ወጣ ተበልጥ መፍዑል به አልፈለገ الى المفعول به بل وقع في نفسه يلو لا يعرفበት ما تزيد ነው እገሌ ሞተ ምን ሞተ ይባላል ላዚም ስለሆነ فعل لا እንትን የለም መቼም ላዚም የሚባለው አጭሩ ዳቢሉ ደግሞ ሌላኛው በሙሉ አካል የሚሰራ ነገር ሲሆን ይላል በሙሉ አካላችን የምንሰራው ነገር ላዚም በሙሉ አካላችን ለምሳሌ ሰው የቆመ ብትሉ ቃሙ دخل خرج በአካል የሚሰራ ሲሆን ለምሳሌ ወይ ከሐዋሳ ከብቶች ባንኝ የሚሰራ ሲሆን ሙተዓዲ ነው ዶረበ ዓሊም ዛቃ ከሐዋሳችን ባንኝ ወይ ከአካሎቻችን ባንኝ የሚሰራ ሲሆን ሙተዓዲ ነው በሙሉ አካል ከሆነ ላዚም ነው ለምን ያንን ነገር ምንድነው ብለው እንድትጠይቁ አይሆንም በርግጥ ይሄን እንትን ነው ትቅራው ታመላ ይሆን ይችላል በጋሊብ ግን ይሄን ለታዲያ እንግዲህ ከናበቁት ነገሮች እየተወሰኑት እንደተጠይቃሉ خرج ነበር አይደለ خرج ወይ ማخرج ብሎ በተጠይቀም ይሁን በዚያድ الحمز ሙተዓዲ ታረጉት ይችላል حرف الجر ሊጅ መጣ ይችላል ዛህር الله ነው እንደሚል አሊፍ المفعل እንደዚህ ሙተዓዲ ሆነበት አጋጣሚ አለ ጀለሰ ላዚም ነበር ጃለተ ብሎ ታራዘሙታል እተፋለች ተጥቆበት እንደዚሁ አሁን ተሐሰንቱ ከዛ ትላል ሐሰነ ላዚም ነበር ባው ተፋለ ግን ገብቶ ጠንካራ ይሆናል ታድሚንን እንደዚሁ ለታዲያ ያበቃት ያንድን ቃል ማዕና ላንድ ቃል ምትል ለታዲያ ይላል እና ማጣጣፍ ነው ይሄንን ታድሚን ማድረግ ላዚም ሙተዓዲ እንዲህ ሊያደርግ ይችላል
አሁን ለምሳሌ ረሑበ ጦልዓ ብትሉ ሙተዓዲ የሚሆንበት አጋጣሚ አለ።